በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። መድኃኔ ዓለም ክርስቶስ። ጌታችን መድኃኔ ዓለም ክርስቶስ ለእኛ ሲል በፈጸመው የማዳን ሥራ ክፉዎች አይሁድ ከምሽቱ 3 ሰዓት ጌቴሴማኒ ውስጥ ያዙት። ሙሉውን ሌሊት ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላሱት አስረው ሲደበድቡት አድረዋል። ዝም ቢላቸው ዓይኑን ሸፍነውን በጥፊ መቱት። ምራቅ አፋቸውን ተፉበት፣ ዘበቱበት፣ ራሱን በዘንግ መቱት። እርሱ ግን ሁሉን ታገሰ። በጠዋት ከገዢው ዘንድ ሞት እንዲፈረድበት አቀረቡት። በሰለስት ማለትም በ3 ሰዓት አካሉ እስኪያልቅ ድረስ እየተዘባበቱ 6666 ጊዜ ገረፉት። ሊቶስጥሮስ አደባባይ ላይ እርጥብ መስቀል አሸከሙት፣ ወደ ቀራንዮም ወሰዱት። 6 ሰዓት ላይ በረዣዥም ብረቶች 5 ቦታ ላይ ቸንክረው ሰቀሉት። 7 ታላላቅ ተአምራት በሰማይና በምድር ታዩ። ዓለም ጨለማ ሳለች ጌታ በመስቀል ላይ 7 ቃላትን ተናገረ። ከቀኑ 9 ሰዓት አካባቢ በባሕሪ የሥልጣኑ ቅዱስ ነፍሱን ከቅዱስ ሥጋው ለየ። በዚህ ሰዓት ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። 11 ሰዓት ላይ ደጋጉ ዮሴፍና ኒቆዲሞስ ከታላላቅ ክብርና ሐዘን ጋር በሐዲስ መቃብር ከበሩት። በዚች ቀን የድንግል ማርያም ልቧ በሐዘን ተቃጠለ። ወዳጁ ቅዱስ ዮሐንስም ፍጹም ለቅሶ አለቀሰ። ቅዱሳት አንስትም በዋይታ ዋሉ። ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት መጋቢት 27 ቀን ቢሆንም በዓሉ ወደ ጥቅምት እንዲመጣ ያደረጉት አበው ሊቃውንት ናቸው። ምክንያቱም ብዙ ጊዜ መጋቢት 27 ቀን የሚውለው አብይ ጾም ውስጥ በመሆኑና የንግስ በዓላት ደግሞ በአብይ ጾም በፍጹም ስለማይፈቀዱ ነው ወደ ጥቅምት የመጣው። ምንም እንኳን በቅርብ ጊዜ በአብይ ጾም የሚያነግሱ አንዳንድ አብያተ ክርስቲያናት ቢኖሩም አባቶቻችን ግን እንዲህ ያለውን ስርዓት አላቆዩንም። ከበሮና የቸብቸቦ ዝማሬም በወቅቱ በአብይ ጾም በፍጹም አይፈቀድም። በዚህም ምክንያት የባለ ስቅለት ንግሱ ወደ ጥቅምት 27 ሲመጣ የመጋቢት አቡነ ገብረ መንፈስ ቅዱስ ንግስ ደግሞ ወደ ጥቅምት 5 ቀን ይመጣል። የመጋቢት 10 መስቀል በዓለም ወደ መስከረም 17 የመጣው በዚህ የተነሳ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን አስቦ ይቅር ይበለን። ለእውነተኛው የንስሐ ቀን ያብቃን። ዳግመኛ በዚህ ዕለት ቅዱሱ መቃርስ ብፁዓዊ ይታሰባል። በዚህ ስም የሚጠሩ ቅዱሳን ብዙ ናቸው። ታላቁ መቃርዮስ፣ መቃርስ ዘእስክንድርያዊ፣ መቃርስ ባይታዊ እንደ ምሳሌ መጥቀስ ይቻላል። ይኸውም ቅዱስ ደግሞ መቃርስ ኤጲስቆጶስ፣ መቃርስ ብፁዓዊ፣ መቃርስ ዘሀገረ ቀው ይባላል። ዛሬ የምናከብረው ሁሉም መጠሪያቸው ናቸው። ቅዱሱ በ5ኛው መቶ ክፍለ ዘመን ሰው ሲሆን የቅዱስ ቄርሎስና የቅዱስ ዲዮስቆሮስ ተከታይ ነው። ከሕይወቱ ማማርና ከቅድስናው መስመር የተነሳ አበው አመስግነውትም አይጠግቡም። ልበ አምላክ ቅዱስ ዳዊትም ጻድቅ እንደ ዘንባባ ያፈራል እንዳለው፣ ዳግመኛ የከውኑ ከመጽንተ ትክል ታቦ ሙሃ ዘማይ እንዳለው ቅዱስ መቃርስ እጅግ ብዙ ትሩፋቶችን አፍርቷል። ከሁሉ አስቀድሞ በበረሃ ኗሪ ከሆነበት ቀን ጀምሮ እስከ ጌታ ፍቅር እንባው እንደ ጅረት እየፈሰሰ ራሱ በብረት ዘንግ ይመታው ነበር። ቃው በምትባል ሀገር ኤጲስቆጶስ ሆኖ በተሾመ ጊዜም ተጋድሎውን አልቀነሰም። ጳጳስ ቢሆንም የሚለብሰው የበረሃዋን ደበሎ ነው። ጳጳስ ቢሆንም የሚለብሰው የበረሃውን ደበሎ ነው። ከብቃቱ የተነሳ የሕዝቡ ኃጢአት በግንባራቸው ላይ ተጽፎ እየታየው ስለ ወገኖቹም ያለቅስ ነበር። በቤተ መቅደስ ውስጥ ሆኖ አንጀቱ ቅጥል እስኪል ድረስም ያለቅስ ነበር። ሁልጊዜ ሲቀድስ ጌታችን ከመላእክቱ ጋር ያየው ነበር። አንድ ቀንም ጌታ ቅዱስ መቃርስም ጳጳሱ ሆይ ሕዝቡን ገስጻቸው፣ ብትገስጻቸውና ባይሰሙ እንደ ዕዳው በእነርሱ ላይ ነው አለው። ቅዱስ መቃርስም ሕዝቡ ከኃጢአታቸው ይመለሱ ዘንድ ይመክራቸው ይለምናቸው ነበር። ከዚህ ሁሉ በኋላ በጉባኤ ኬልቄዶን ጉባኤ አብዳን 636 ጳጳሳት ንጉሱን ፈርተው ሃይማኖታቸውን ሲክዱ ቅዱሳኑ ዲዮስቆሮስና መቃርስ ተዋሕዶን አንክድም በማለታቸው ተዘባበቱባቸው። ብዙ አሰቃይተውም ወደ ጋግራ ደሴት አሳደዷቸው። ቅዱስ ዲዮስቆሮስ ጋግራ ውስጥ ሲሞት ቅዱስ መቃርስ ወደ እስክንድሪያ ተመልሶ ሕዝቡን ሲመክር ያዙት። ከመሬት ላይ ጥለውም እየደጋገሙ ኩላሊቱን ረገጡት። ከመከራውን ብዛት የተነሳ በዚች ቀን ነፍሱን አሳልፎ ሰጠ።
ቅዱሱ ሙታንን ማስነሳትን ጨምሮ ብዙ ታምራትን ሰርቷል። አበው ስለ ቅዱስ መቃርስ ብሎ ጌታ እንዲምራቸው እንዲጸልዩ ነበር። ሰላም ሰላም ለፈያታዊ ዘቀደሶ ሀገረ ጽጌ አሃዝ ምስለ ጻድቃን በተዋርሶ ተዘከረኒ ክርስቶስ አመት መጽ ለተዋቀሶ በእንተ መቃርስ ጻድቅ እንተመጠወ ነብሶ ወበበትረ መስቀል ዘይዘብ ጥርሶ እያሉ ይጸልዩ ነበር፣ ይጸልያሉ። አምላካችን የቅዱስ መቃርስ ጽድቁን አስቦ እኛንም ይቅር ይበለን። በዚህች ዕለት አቡነ መብዓ ጽዮን ይታሰባሉ። ሀገራችን ኢትዮጵያ እጅግ በርካታ ቅዱሳንን ስታፈራ አንዳንዶች ደግሞ የተለዩ ናቸው። ጻድቁ አባ መብዓ ጽዮንም በ15ኛው መቶ ክፍለ ዘመን በሸዋ ውስጥ ሻሞ አካባቢ የተነሱ ጻድቅ ናቸው። ገና ከልጅነታቸው የእመቤታችን የጌታችን ፍቅር የሞላባቸው ነበሩ። በ3 ዓመታቸው ከእንግዳ የወሰዷት ስዕል አድኖ ተለይታቸው አታውቅም ነበር። በወጣትነታቸው ጊዜ ብሉያት ሐዲሳትን ቅኔንም ጨምሮ ተምረው ከቤተሰቦቻቸው አስፈቅደው በምናኔ ገዳም ገቡ። ከዚህ በኋላ ያለውን ገድላቸውን ማን ችሎ ይዘረዝረዋል? በዕለተ ዓርብ የጌታን 13 ሕማማት ለማዘከር ሲቀበሉት የኖሩት መከራ እጅግ ብዙ ነው። ድንጋይ ተሸክመው እንባና ላበታቸው እየተንጠፈጠፈ ይሰግዳሉ። በድንጋይ ደረታቸውን፣ ጀርባቸውን ይደቃሉ። ራሳቸውን ይገርፋሉ። በዋንጫ ሐሞት ኮሶ ሞልተው ይጠጣሉ። ከዚህ በኋላም ወር በገባ በ27 ስለ መድኃኔዓለም ጠላ ጠምቀው ንፍሮ ነክረው ወደ ገበያ ይወጡና ይዘክሩ ነበር። ከዝክሩ የነካ ሁሉ ይፈወስም ነበር። ከእንባ ብዛት ዓይናቸው ቢጠፋ ድንግል ማርያም እታ ብርሃነ ዓይን ሰጠቻቸው። ስለዚህም ተክለ ማርያም፣ በትረ ማርያም ይባላሉ። ጌታችንም ስለ ፍቅራቸው በአምሳለ ሕፃን ይገለጽላቸው፣ እርሳቸው ማዕፈው ይስሙት ነበር። ጻድቁ ተናግረን የማንጨርሰው ተጋድለው ጌታ በዚች ቀን ነፍሳትን ከሲኦል እንደሚያወጡ ስልጣን ሰጣቸው። አባታችን ቅዱስና ጻድቁ መብዓ ጽዮንም ከብዙ ትሩፋታቸው በኋላ በዚች ቀን አርፈዋል። በጻድቁ ጸሎት አምላካችን ይማረን። አባ ጽዬ ድንግል ዘወለቃ ጻድቁ አቡነ ጽዬ ድንግል በ14ኛው መቶ ክፍለ ዘመን የነበሩ ሊቅና ገዳማዊ ናቸው። የዘር ሐረጋቸው ምንም ከቤተ እስራኤል እንደሚመዘዝ ቢታወቅም ኢትዮጵያዊ ናቸው። አስቀድመው አይሁዳዊ በመሆናቸው ኢየሱስ ክርስቶስና ድንግል እናቱን አያምኑም ነበር። የተማሩትም ብሉይ ኪዳን ብቻ ነበር። በጊዜውም ክርስቶስ አልተወለደም፣ ትክክለኛው እምነትም ይሁዲ ነው እያሉ ክርስቲያኖችን ይከራከሩ ነበር። አንድ ቀን ግን ከታላቅ ሊቅ ጋር ገዳማዊ አቡነ ዜና ማርቆስ ጋር ተገናኙ። ጻድቁ ስላልቻሏቸው ተሸንፈው በክርስቶስ አመኑ። አቡነ ዜና ማርቆስም አስተምረው ክርስትና ሲያነሷቸው ሲያጠምቋቸው ጽዬ ድንግል አሏቸው። ሲመነኩሱም ጽዬ ብርሃን ተብለዋል። ቀጥሎም በጾምና በጸሎት ሲጋደሉ እመቤታችን ሲለምኑ ምስጢር ተገለጸላቸው። የመብርሃንን ስዕል አድኖ በአበባ ተከባ በብርሃን ተውጣ ተመለከቱ። በዚህም ምክንያት ዛሬ በጣፋጭነቱ የሚታወቀው ማኅሌተ ጽጌን 150 አርኪ አድርገው ደረሱ። እስከ ዕለተ ዕረፍታቸው ድረስ እመቤታችንና ልጇን በገዳማቸው ወለቃ አካባቢ የሚገኝ ሲያመሰግኗት ኖረዋል። በዚህ ቀንም አርፈዋል። አምላከ ቅዱሳን በአማኑኤል ስሙ በማርያም እሙ በፈሰሰ ደሙ በተወጋ ጎኑ በንጹሐን ቅዱሳኑ ይማረን። ከመስቀሉና ከቅዱሳኑ ረድኤት በረከት ይክፈለን። ጥቅምት 27 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ፣ ብፁዓዊ ቅዱስ መቃርስ፣ አቡነ መብዓ ጽዮን ጻድቅ፣ አባ ጽዬ ድንግል ዘወለቃ ይታሰባሉ። በእውነት ደዌያችን ተቀበለ፣ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ማርያም ድንግል ለእስቅኤል ኆኅተ ምስራቅ እንተምኔኪ ወፃ ነጐድጓደ ሕይወት ወመብረቅ ዘተታጸፊ ወትረ አልባሰ ብሩር ወርቅ ተማይጸንኩ በብካይኪ ከመ ታድኅነኒ ለሩቅ አመ ይፈት ላዕለ ኃጥኣን ወልድኪ ጻድቅ። ሰላም ለስቅለትከ ዲበ ዕፀ መስቀል ይቡስ እስከነ ርእሰ በደም እግዚአ ኃያላት ክርስቶስ ተዘኪረከ ሐዘን እምከ ወአንብኡ ለዮሐንስ አድነኒ እምቅናተ ሰይጣን በሥጋ ወነፍስ ወክድነኒ ለገብርከ መወጣዕተ ጸጋ ወሞገስ። ሰላም ለሕማምከ ለለ አሃዱ ከመ ትግበር ምሕረተ ለአዳም ወለወልዱ መድኃኔ ዓለም ክርስቶስ ለዕፀ ሕይወት ጉንዱ መብዓ ጽዮን ወመቃርስ ወጽጌ ብርሃን ናርዱ ዘምስላራ ድንግል ለፍቅርከ ሰገዱ። ተክለ ማርያም ብፁዕ ዘተሰሜ መብዓ ጽዮን ዘይዝየከር ማሞል ወልደ ማርያም መድን ወመቃርስ ዘቃቢ ዲዮስቆሮስ ምእመን ዘይዘብጥ ርእሶ በበትረ ሐጺር ወእብን ወጽዬ ድንግል መምህር ነባቢ መለኮት ወድርሳን።
በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።